በነገራችን ላይ ፌደራል ፖሊስን ከልብ ነው ማመስገን የምፈልገው። ይህንን እንደ ስፓይደርማን ምናምን ይሄ ፔሬድማንን ስላስገባችሁልን በጣም ነው ደስ ያለ። በነገራችን ላይ ወንድም ልጅ የራሱ ፔሬድ አለው። ወንድ ልጅ ሲያጣ ኪሱ ሲሆን መላጣ ያለበት ጣጣ እና ወንድ ልጅ ፔሬዱ ያው ሙሉ ለሙሉ ሲያጣ ነው። ይሄ ልጅ ግን አሁን በ2025 ቲክቶክ አዋርድ ላይ እንደዚህ ፔኑ ተሰምቶኝ ነው ይሄን የለበስኩት ብሏልና ትንሽ ሲቆይ ምንድን ነው የሚለው አይደንቲፋይ አዘ ውመን ምናምን እያለ ነው ማውራት የሚጀምረው። እና እቺ ሰውዬ ያልተነቃባት መስሏት ነው እንጂ የሽግግረ ጾታ ወይም የትራንስጀንደር ኤጀንት ነው። በጣም ብዙ ሰዎች ፎከስ እያደረጉ ያሉት ይሄ ልጅ ወንድ ልጅ ሆኖ እንዴት ስለ ፔሪድ መታሰቢያ ያወራል የሚለው ላይ ነው። እኔ ደግሞ ፎከስ ማድረገው አሁን ይሄ ልጅ የለበሰው ልብስ በውጭ ሀገር እነማን ነው የሚለብሱት ያለን እንደሆነ ኦኬ ኮሚኒቲ ናቸው ይሄ ልብስ የሚለብሱት። ኦባማና ካማላ ኮሚኒቲ፣ ሽልጥልጡ ሰድምና ጎመራ ኮሚኒቲ ነው የሚለብሰው። እና እንደዚህ አይነት የሚለብሱ ሰዎች አሁን ይሄ ልጅ ራሱ ዝም ብዬ ሳየው መልቲ ሲስተም እንደሆነ ግልጽ ነው። ለሁለቱም ቲም ነው የሚጫወተው። ለወንዱም ቲም ይጫወታል፣ ለሴቱም ይጫወታል። ኢትዮጵያዊ ወንድ ለእናት ሀገሩ ሲፋለም በጥይት ተመቶ ደም በደም ሆኖ ቤቱ ይገባል እንጂ የወር አበባ አምባሳደር ሆኖ በቴሌቪዥን ይታያል እንዴ? ጓዶች፣ ቂጡን በሳንጃ ይወጋ የምትሉ የፌዴራል ፖሊሶች ከጎናችሁ ነኝ። ጓድ መንግስቱ ሁሌ ነው የሚያዝናኑኝ በእውነት። ለጓድ መንግስቱ ሞቅ ያለ ጭብጨባ። በጣም አሪፍ። እኔ ዝም ብዬ ሳስበው ይሄ ልጅ እስር ቤት ገብቶ ቢነስረው ፌዴራል ፖሊስ ነስሮኛል ሞዴስ አምጡልኝ። በጣም አሪፍ። መልካቸውን አሳምረው ቁመናቸውን አሳምረው ሎጋ ሆነው ኤሌገንት መስለው ዴሊጀንት ሆነው ኢንቴሊጀንት መስለው ማህበረሰቡን በፐርሲስተንስ እና በፐርሲቨረንስ ገደል የሚከቱ ሰዎችን ሼም ኦን ዩ እንላቸዋለን። ዶክተር ወዳጀነህ እንዴ ሸሞኑ ትላለህ እንዴ? ይሄንንማ በሽመል ነው እንጂ አሳሩን ማብላት ተቀልዳለህ እንዴ? ህፃናት እንደምታውቀው ምልክ ዶክተር ወዳጀነህ ነጭ አእምሮ ናቸው። ምልክ የተሰጣቸውን ነው የሚቀበሉ። ታውቃለህ አይደለም? ህፃናት ትንሽ ሲያድጉ እንደ ለካ ሴቶች ብቻ አይደለም የወር አበባ ያለባቸው እንደ ወንዶችም ለካ ቲክቶክ አዋርድ ላይ ፐረዳቸው ይመጣልሉ እኮ ነው። ተቀልዳለህ እንዴ? ሀገራችን ላይ ክፉ የሆነ የመሽለጥለጥ መንፈስ ገብቷል። ወንድ ልጅ ሴት መሆን እያማረው ነው። ሴቶቹ ወንድ መሆን እያማራቸው ነው። ለዚህ ደግሞ ብቸኛ መፍትሄው እኔ አካውንት ውስጥ ገንዘብ አስገብታችሁ በእኔ ጸሎት ይሄንን መንፈስ ማባረር ነው። በየአቅጣጫው ነው እንደ ሸዋሾ ያለው። ጸሎቱን በሳንቲም ነው ያልከው? ጸሎት ነው የቴም ነው? ስማ ይሄን ልጅ ማለት ነው እኮ መጀመሪያ ቲክቶክ አዋርድ ላይ ሳይሆን ከሩቅ ሳይሆን ቀይ በቀይ ለብሶ ሳይሆን በጣም ደስ ብሎ ነበረ። የጥሬ ስጋና የጎረድ ማስታወቂያ ነው የሚሰራው ብዬ አሁንማ ይሄን ልጅ ሳይሆን ገና በቃ ያቅለሸልሸኛል። ይሄንንማ ልብሱን ሳይሆን ፌዴራል ፖሊስ ቆዳውን ነው መግፈፍ ያለባችሁ። ቆሌውን ግፈፉለት። ይሄን ምን አይነት ጅባገጭ ነው አካችሁ? ይሄ እኮ እዛ ራሱ ፌዴራል ፖሊስ ሽንት ቤት መጠቀም ቢፈልግ የሜል ሳይሆን የፊሜል ነው የሚገባው። ጅባገጭ። መሀባሻ ሆደ ባሻ Save your country from ሽልጥልጥ ቆሻሻ